እግዚአብሔር ባጠፋን ቁጥር እያወጣ አይጥልም። የሚደንቀኝ ይሄ ነው። ቄስ አንድ ነገር ሲሳሳት እግዚአብሔር እያወጣ ቢጥልላችሁ ደስ ይላችኋል አይደል? አሁን ቄስ ገሌ እንደው አያፍርም እንዲያረገ እንደው ቤተክርስቲያን ውስጥ ትላላችሁ። እንደናንተማ ብትሆኑ አውጥታችሁ ጥላችሁ ጨርሳችሁ ነበር። እግዚአብሔር አውጥቶ አይጥላል። እናንተ ስትሰሩ እግዚአብሔር ይቅር በለኝ ቄሱ ሲመጣል እንዲው መድኃኒዓለም ቢያጠፋቸው አሁን እንዲሁ ነው ሲቀድስ እንዲሁ ግርም የሚያደርገው ለእናንተ ብቻ ነው እንዴ እግዚአብሔር ይቅር ባይ የሚሆነው? እንዲሁ እኮ ይገርማል። እናንተ የፈለጋችሁትን አድርጋችሁ መጣችሁ ከኔ ምክር ስትጠይቁ ከቄሱ ምክር ስትጠይቁ አይዞህ ልጄ አይዞሽ ልጄ እግዚአብሔር ምሯችኋል ሲባሉ እሰይ ትላላችሁ። ቄሱን የማይምሩ አይናችሁ ምቀኛ ነው እንዴ? እኛን ሲምረን ደስ አይላችሁ? ስለዚህ ቄስ እያጠፋም ጸጋ ይቀበላል። ሰው ነው። ወሃቢ ለትትና ዚአይኒ ማህረኒ ወተሳለኒ እኔንም ወራዳነቴን አይተፍታኝ ነው የሚለው እኮ። እኔንም ወራዳነቴን አይተፍታኝ። ቅዳሴው እኮ ንጹህ ሰዎች ብቻ የሚቀድሱት ሳይሆን እነሱም ጭምር የሚነጹበት ነው። እነሱም ጭምር የሚዘጋጁበት የሚጠሩበት ነው። አንተን ብንበድል በማወቅ ወይም ባለማወቅ በተንኮልም ቢሆን በልቡና ክፋትም ቢሆን በመስራትም ቢሆን በመናገርም ቢሆን በእውቀት ማነስም ቢሆን የሰውን ድካሙን አንተ ታውቃለህና ለሚለው እኮ ቄሱ እያነጻን እኮ ነው። አንጽቶ አዘጋጅቶ ምን ብሎ ጠርጎ ነው እኛንም የሚሰጠን። ቄሱንም እግዚአብሔር ያነጻዋል እና ይቅር ባይሆን እውነቴን